ከዕለታት አንድ ቀን በግርማ ሞገስ በተከበበ አንድ ትልቅ ቤተ መንግስት ውስጥ አንድ ደግ ንጉስ ይኖር ነበር። ንጉሱ አንድ ተወዳጅ ሴት ልጅ ነበራቸው። ስሟም ማሪታ ይባላል። ልዕልት ማሪታ እድሜዋ ለጋብቻ ቢደርስም ልቧ ግን ቀድሞውኑ በቤተ መንግስቱ አትክልተኛ ፍቅር ተማርኮ ነበር። ይህ ሚስጥር ግን በመኳንንቱና በክብር ዘበኞቹ ዘንድ ቢሰማ ትልቅ ነውርና መሳለቂያ እንደሚሆን ንጉሱ ተረድተዋል። ንጉሱ ግን ለልጃቸው ያላቸው ፍቅር ከክብራቸው በላይ ነበር። እናም አንድ ብልሃት ዘየዱ። ልዕልቷ ለማግባት የሚሻ ማንኛውም ወጣት ነገ ጠዋት በቤተ መንግስት ይገኝ፣ ንጉሱ የጥበብ ውድድር አዘጋጅቷል የሚል አዋጅ በከተማው ሁሉ ተሰማ። ማሪታና ፍቅረኛዋ ግን ይህን ውድድር ያለያየን ይሆን በሚል ስጋት ተዋጡ። በዚያው ሌሊት ንጉሱ ልጃቸውን በሚስጥር ያስጠሯታል። ልጄ ሆይ አሏት እጇን ይዘው፣ የልብሽን ምን ታውቀዋለሁ? ነገ በውድድሩ ላይ የምጠይቀው ጥያቄ መልሱ እውነት የሚል ነው። ይህንን ሚስጥር ለምትወጂ ወጣት ንገሪው። በማግስቱ ቤተ መንግስቱ በወርቅና ባህር በደመቁ መኳንንት ተሞላ። በመካከላቸው ትሁቱ አትክልተኛ በፍርሃት ተቆራምዶ ቆሟል። ንጉሱ አንዲት ትንሽ በእጅ የተጠረበች የእንጨት ሳጥን ይዘው መጡ። በዚህ ሳጥን ውስጥ ያለው እጅግ ውድ ነገር የገመተ ልጄን ያገባል አሉ። መኳንንቱ በኩራት ተራ በተራ መጡ። ወርቅ ነው አለ አንዱ፣ አልማዝ ነው አለ ሌላኛው። ሁሉም ስለ ሀብት ንብረት ሲገምቱ ንጉሱ ግን ተሳስታቸዋል በሚል ራሱን እየነቀነቀ አሰናበታቸው። ተራው የአትክልተኛው ደረሰ። ወደ ልዕልቷ አይን በናፍቆት ተመለከተና ንጉስ ሆይ በዚህ ሳጥን ውስጥ ያለው ነገር እውነት ነው አለ። አዳራሹ በዝምታ ተዋጠ። ንጉሱም ፈገግ ብለው ሳጥኑን ከፈቱት። ሳጥኑም ባዶ ነበር። ይህ ሳጥን ባዶ ነው አሉ ንጉሱ። ምክንያቱም እውነተኛ ፍቅርና ታማኝነት በአይን አይታይም። እንደ ሳጥኑ ባዶ ቢመስልም ትልቅ ዋጋ አላቸው። ይህ ወጣት የልቤን ሚስጥር አውቋልና እሱ ልጄን ያገባታል አለ። እዛው የነበሩ መኳንንቱ ቢቃወሙም ንጉሱ ጥበብ ከዘር ይበልጣል በሚል ቃል አሸነፋቸው። የልዕልቷና የአትክልተኛው እጆች ተያያዙ። በዚያች ቀን ፍቅር፣ ታማኝነትና ጥበብ ድል አደረጉ። ከተማው በሙሉ በሰርጉ ድግስ ደመቀ። ንጉሱም የልጃቸው ደስታ እያዩ በሰላም አረፉ። ከዕለታት አንድ ቀን በአንድ ቆንጆ መንደር ውስጥ የሚኖር ለማ የተባለ ወተት ሻጭ ነበር። ለማ በየቀኑ ጠዋት የላሞችን ወተት አልቦ በገንቡ እየሞላ ወደ ከተማ በመውሰድ ይሸጣል። አንድ ቀን ግን ለማ ወደ ከተማ ወተት ለመሸጥ እየሄደ ሳለ አንድ መጥፎ ሐሳብ መጣለት። ይህንን ወተት በውሃ በቀላቀለው ብዙ ወተት ይሆንልኛል፣ በዛም ብዙ ገንዘብ አገኛለሁ ብሎ አሰበ። ወዲያውን በአቅራቢያው ከነበረ ወንዝ ንጹህ ወተትን በውሃ ቀላቀለው። በከተማው ወተት ሽጦ ብዙ ሳንቲሞችን ሰበሰበ። ባገኘው ገንዘብ በጣም ተደስቶ ወደ ቤቱ መመለስ ጀመረ። መንገዱ ረጅም ነበረ እና ሙቀታማ ስለሆነ ለማ ትንሽ ለማረፍ በአንድ ትልቅ ዛፍ ስር ተቀመጠ። የሰበሰበውን ሳንቲም በዘንቢል አድርጎ ከጎኑ አስቀመጣቸው። በዚያ ዛፍ ላይ ግን አንድ ተንኮለኛ ዝንጀሮ ነበረች። ዝንጀሮዋ ለማ እንቅልፍ እስኪወስደው ጠብቃ ሳንቲሙን ያለበት ዘንቢል ወስዳ ዛፍ ላይ ወጣች። ለማ ከእንቅልፉ ሲነቃ ዘንቢሉን በዝንጀሮ እጅ መሆኑን አይቶ ደነገጠ። ዝንጀሮው ዘንቢሉ ውስጥ የነበሩ ሳንቲሞችን እያወጣች መጫወት ጀመረች። አንድ ሳንቲም ወደ ለማ፣ አንዱን ደግሞ ወደ መሬት፣ ወደ ወንዝ እያረገች ትወረውራለች። ዘንቢሉ ውስጥ የነበሩ ሳንቲሞች ግማሽ ሲደርሱ ለለማ ሰጠችው። ለማ በጣም አዘነ።
ነገር ግን አንድ ትልቅ ትምህርት አገኘ። ወንዝ ውስጥ የገቡት ሳንቲሞች ከወንዙ በወሰድኩት ውሃ የሸጥኩባቸው ናቸው፣ በእጅ የቀሩት ደግሞ በንጹህ ወተት ያገኘኋቸው ናቸው በማለት ስህተቱን አመነ። ከዛ ቀን ጀምሮ ለማ መቼም ቢሆን ሰዎችን ላለማታለል ቃል ገባ። ሰላም ሰላም! ውድ የማራኪ ተረቶች ቤተሰቦች፣ ዛሬ ይዤላችሁ የመጣሁት የሰው ልጅ በህይወት ሳለ ማድረግ ከሚገባው ነገር አንዱና ዋነኛው ስለሆነው ፍቅር ነው። በአንድ አረንጓዴና ለምለም የሀገራችን የገጠር መንደር አካባቢ አንድ በጣም ደስተኛና ከማንም ጋር ተግባቢ የሆነ ተሻለ የተባለ ልጅ ይኖር ነበር። ተሻለ ቀኑን የሚጀምረው እንደ ራሱ የሚወዳቸውን የጎረቤቱ የእርሻ ስፍራ በተተከለው የንብ ቀፎ ውስጥ ካሉት የልብ ጓደኞቹ ከሆኑት ንቦች ጋር በመጫወት ነበር። ከዛም ከብቶቹን ይዞ ወደ ግጦሽ ሲሄድ ከነሱ ጋር በመጫወት ይውላል። ከብቶቹም ከሱ ጋር ለመጫወት ሁልጊዜ ፍቃደኛ ነበሩ። ማታም ሲመለስ ለአህዮቹ የሚያስፈልጋቸውን ምግብና እንክብካቤ ይሰጣል። አንዳንዴ ደግሞ ወንዝ ጋር በመሄድ ከአሳዎቹ ጋር ይጫወታል። ወፎቹም ሳይቀሩ ለተሻለ ሲሆን ምንም ፍርሃትና ጥላቻ የላቸውም። ተሻለ ከእንስሳቶቹ ጋር ቀን ሙሉ መጫወትም ሆነ እነሱን መንከባከብ አይሰለቸውም ነበር። ተሻለ የአካባቢውን ሰው ሁሉ እንደ ልጁ፣ እንደ ወንድሙና እንደ ወዳጁ ስለሚቆጥሩት ምንም ቢያደርግ ካለው ቀረቤታና ፍቅር የተነሳ መሆኑን በመገንዘብ ከመገሰጽና ከመቆጣት ይልቅ በፍቅርና በእንክብካቤ ይቀበሉታል። ቀኑን ሙሉ ከእንስሳት ጋር ጊዜውን ሲያሳልፍ የሰው ልጅ እንደ አውሬ የሚቆጥራቸውን አውሬዎችን እንኳ እንደ ጓደኞቹ ነበር የሚያያቸው። አንድ ቀን የጅብ ግልገል እናቷ ጠፍታባት ስታለቅስ ያገኛታል። ከዛም እሷን ይዞ እየተንከባከበ ወደ እናቷ ይመልሳታል። እናትየውም ተሻለን በጣም ታመሰግነዋለች። ከዕለታት አንድ ቀን በዛች ለምለምና ደስተኛ መንደር ውስጥ ከፍተኛ የተባለ ድርቅ ተከሰተ። በድርቁ ምክንያት ተሻለ በቤቱ ውስጥ የሚላስና የሚቀመስ አጣ። አንድ ቀን ግን የሚበላውና የሚቀምሰውን አጥቶ ቆዝሞ በተቀመጠበት ተአምር በሚመስል መልኩ እነዛ ከራሱ በላይ የሚወዳቸውና ቀኑን ሙሉ ከነሱ ጋር ጊዜ የሚያሳልፍባቸው እንስሳቶች ላሞችና በሬዎች በቂ ወተት ይዘው፣ ንቦች ማር፣ አህያው በበኩሉ ደግሞ የሚችለውን ያህል ፍራፍሬና አትክልት ተሸክሞ፣ የዱር እንስሳቶችም ጅቦች ያደኑትን ስጋ አቀረቡለት። በዚህም ደስተኛ የሆነው ተሻለ በሆነው ነገር በጣም ተገርሞ ፈጣሪውን አመሰገነ። ከዛም በዛች ደስተኛ የሆነች የገጠር አካባቢ በሰላም መኖሩን ቀጠለ። ታዲያ ልጆች ከዚህ ተረት የምንማረው ፍቅር ከሁሉም ነገር እንደሚበልጥ ነው። ለማንም ፍቅር ከሰጠን ምላሹ በጣም ያማረና የጣፈጠ ነው። ስለዚህ ልጆች ለማንንም ቢሆን ፍቅር እንስጥ፣